ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኢትዮጵያ ውስጥ በአማርኛ ቋንቋ የታተመ የመጀመሪያ መጽሐፍ። ሐጂ ሳኒ ላይ ያልቀራ ያላነበበ ያልተማረ ሰው አታገኘም። ይህ ሁሉ በአዲስ አበባ ውስጥ ላለ ኢማም ዓሊም ሰበብ ነው። የሀበሻው ሙፍቲ ነበር የሚባሉት በጊዜ አረብ ሀገራት ወይም የሙስሊም ሀገራት መሪዎች በሚመጡበት ጊዜ ተቀብለው ብዙዎችን አነጋግረዋል። በሻፊዒ መዝሀብ ማስተማር እንዳለባቸው ተገንዝበው በዛ ጀመሩ። በጣም ተቀባይነት አላቸው። በጣም ትልቅ ስም አላቸው። ከአቡነ ተክለ ሃይማኖት ጋር በጣም የቀረበ ግንኙነት ነበራቸው። አላህ የሰጣቸው አኽላቅ ችሎታ ሰጥቷቸዋል፣ ሒልም ሰጥቷቸዋል። ስለሳቸው ብታወሪ ተመስጦ የማያወራሽ ተመስጦ መልስ የማይሰጥሽ ሰው የለም። ዓለም አቀፍ የሆኑ ሃይማኖታዊ ስብሰባዎችም ተካፍለዋል። ኢማምን ሁላ የነሸሩ ዑለማኡን ሁላ የዘረጉ ዲነል ኢስላምን የዘረጉ ምንም የማያጠራጥር ሐጂ ሙሐመድ ሳኒ ነው። በነብዩ መሐመድ ቃልና ተግባር በአረብኛ ቋንቋና ስነ ጽሑፍ በቁርአንና በሸሪዓ ህግ ሰፊና ጥልቅ የሆነ ዕውቀት ነበራቸው። የሃይማኖት ትምህርታቸውን የቀሰሙት በሀገር ውስጥ በባህላዊ መንገድ ነበር። ሐጂ ሙሐመድ ሳኒ ሀቢብ ሐጂ ሙሐመድ ሳኒ ሀቢብ ከደሴ የመጡት በ1959 ዓመተ ምህረት ንጉሱ ቅዱስ ቁርአን እንዲተረጎም አዘው ከተርጓሚዎቹ አንዱ በመሆን ነው አዲስ አበባ የመጡት። አዲስ አበባ ከመጡ በኋላ ቅዱስ ቁርአኑን ከመተርጎም በተጨማሪ ያረፉበት አካባቢ ለአንዋር መስጂድ ቅርብ ስለነበረ አንዋር መስጂድ ያስተምሩ ነበረ። ليس الغنى عن كثرة العرض ولكن الغنى غنى النفس ብለዋል ነብያችን። ክብረት ብሎ ማለት የገንዘብ ብዛት አይደለም። ብዙ ሚሊዮን ያለው ብዙ ገንዘብ ያለው ሁሉ ጊዜ እንደው ምን ተገሰብቷል ለገንዘብ። የቀልብ ክብረት ከሌለ የእጅ ክብረት አይባልም። አዲስ አበባ ሰው የሚገርም ነገር በምንመጣ ጊዜ አንዋር ግቢ አዛን ካልተደረገ አንድ ሰው አይገኝም። ሶላት ይሰገድ ዙህር የሚሰገድ የሚህራባ ላይ አንድ ሶፍ ተኩል ምናምን ሰፈር በኒን እንዲሁ ነበር። እኛ ተመጣን በኋላ ነው በዕልሙ ምክንያት ነው ሲበረክት ይኸው ቀየው ሁላ ሙስሊም የሆነው አሁን ተኛ በኋላ ነው እንጂ እስልምና ያለ ይመስልም ነበር። አዲስ አበባን ያቀኑት ሐጂ ሙሐመድ ሳኒ ናቸው ቢባል ትክክለኛ ነው። ለምን እኛም ብናቀነው የሐጂ ሙሐመድ ሳኒ ውጤት ነን። ሀበሻ ከዋክብት ነው የሚለው ሼህ መሐመድ ኢብራሂም ነው ያዘጋጁት። ሐጂ ሙሐመድ ሳኒ ሀቢብ ታሪክ በ1906 ተወልደው በ1981 ዓመተ ምህረት ሞቶ ነው የሚለው 200 ገጽ 230 ጀምሮ የተወሰኑ እንትኖችን ጠቅሶ ስለ ህይወት ታሪካቸው ያስቀመጠው ነገር አለ። አፄ ኃይለ ሥላሴ ከፈረንሳይኛ ወደ አማርኛ ያስተረጎሙት ቅዱስ ቁርአን ብዙ ስህተት ነበረበትና አልጥም ብሏቸው ስለነበር ከአረብኛ ወደ አማርኛ ቋንቋ የሚተረጉም ሰው ሲያፈላልጉ ሐጂ ሙሐመድ ሳኒ አንዱ በመሆን ከማስተባበር እስከ መተርጎም ያለውን ሂደት ኃላፊነቱን ወስደው ከዳር አድርሰውታል። ለኢትዮጵያ እስልምና አሻራቸውን አስቀምጠዋል ብለን የምንለው ይሄ አማርኛ ቅዱስ ቁርአን ነው። የተረጎሙት እንግዲህ ፎቶአቸውን የምትመለከቷቸው ሐጂ ሰይድ መሐመድ ሳዲቅ እና ሐጂ ሙሐመድ ሳኒ ሀቢብ ናቸው ማለት ነው። የታተመው ቦሌ ማተሚያ ቤት ነው ለመጀመሪያ ጊዜ ማለት ነው። ታትሞ የተወሰኑ ኮፒዎች ነበሩ መውጣት የቻሉት ለመጀመሪያ ጊዜ። የጻፏቸው መጽሐፍቶችን በተመለከተ ሐጂ ሙሐመድ ሳኒ ሀቢብ ህዳር 1992 ዓመተ ምህረት አዲስ አበባ ላይ የተተረጎመው ታትሞ ሳይታተም የቆየ ግን የሳቸው ጽሁፍ የሆነ ስለ ሐጅና ዑምራ ማወቅ የሚገባን 112 ጥያቄና መልስ የሚል መጽሐፍ አላቸው። ስለ እስላም ለማወቅ በአማርኛ ቋንቋ የሚል ሐጂ ሙሐመድ ሳኒ ሀቢብ በደራሲነት አሳታሚና አዘጋጅ ደግሞ ሐጂ ሙሐመድ ሰይድ የሆኑ ሌላ አንድ ኪታብ አላቸው። ለቁርአን ትርጉም ከደሴ ወደ አዲስ አበባ የመጡት ሐጂ ሙሐመድ ሳኒ ኑሯቸውን አዲስ አበባ በማድረግ የሙስሊሙ ህብረተሰብ የሃይማኖቱን አመጣጥና እምነት ይበልጥ እንዲረዳ ለማድረግ በርካታ መጻሕፍትን በአማርኛ ቋንቋ ጽፈው አበርክተዋል።
አባቴ የተለያዩ መጽሐፍቶችን ጽፈዋል። በህዝብ ዘንድ በጣም ተወዳጅነት ያለው መጽሐፍ የታላቁ መሐመድ ነብይ ሰለላሁ ዐለይሂ ወሰለም የእሳቸው ህይወት ታሪክና እስልምና የሚል ነው። እሱ በጣም ብዙ ተወዳጅ መጽሐፋቸው ነው። ሌሎችም የታተሙም ያልታተሙም መጽሐፍቶች በብዛት አሏቸው። የጻፉት መጽሐፍ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኢትዮጵያ ውስጥ በአማርኛ ቋንቋ የታተመ የመጀመሪያ መጽሐፍ ለማለት ይቻላል። የኔ መጽሐፍ እንደ ሁለተኛ ይቆጠራል። መልእክተ እስላም የሚባለው እሳቸው የጻፉት መጽሐፍ በእሳቸው ላይ ከፍተኛ ተጽዕኖ ያሳደረ ይመስለኛል። አኽላቃቸውን ስንመለከት ልክ ነቢዩ ሰለላሁ ዐለይሂ ወሰለም ያስተላለፉት ያስተማሩት የራሳቸውን ፈለግ ተከትለው እጅግ ትሁት፣ ህብረተሰቡን አክባሪ፣ አንድም ቀን ሀጂ ፈገግ ከማለት ውጪ የሳቁበት ጊዜ አላውቅም። 3 ዓመት ተኩል ከእሳቸው ጋር ቅርብ ሆኜ ሰርቻለሁ። እንግዲህ ሲያስተምሩ ሲናገሩ ትህትናቸው ሰውነታቸው ላይ ይታያል። ይህ እንግዲህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክን በሚጽፉበት ጊዜ እያንዳንዱ ባህሪ ወደ ውስጥ ስለገባ ሀጂ እንደዚህ ያለ ገጽታ የነበራቸው ሰው ናቸው። ለመጀመሪያ ጊዜ ልጅኛ ያነበብኩት የኢትዮጵያን እስልምናና የነብዩ መሐመድ ታሪክ የሚል መጽሐፍ ነበራቸው። ከዛ በኋላ በተለያየ ርዕስ የተጻፉ መጽሐፍቶች ነበሯቸው ከቁርአን ከመተርጎም ባሻገር ወይም በኋላ ማለት ነው። እንግዲህ ውስጣዊ ይዘታቸውን ያው እስልምና ሃይማኖትን ነው የሚያስተምሩት። ሀጂ ስለ ኢማምነት ስለ ኸጢብነት መንፈሳዊ ትምህርቱን ጠንቅቀው ስለሚያውቁ እርሳቸው የነበሩበት አካባቢ ወሎ ላይ መዝሃቡ በአብዛኛው ሐነፊ መዝሃብን የሚከታተል ነበረ። አዲስ አበባ መጥተው ለመጀመሪያ ጊዜ እንግዲህ ተመርጠው ኢማም ሆነው ከተሾሙ በኋላ ሲያስተምሩ ወይንም ሲያሰግዱ የሐነፊ መዝሃብ ተከትለው አሰገዱ። ህብረተሰቡ ግራ ገባው። በዚህን ጊዜ ነው እንግዲህ ከስራቱ ካበቃ በኋላ ሰው ሐነፊ መሆኑን ይበልጥ የተገነዘቡት። እንግዲህ ሀጂ በመዛሂቦች አራቱንም መዝሃቦች ጠንቅቀው ስለሚያውቁ ህብረተሰቡ አብዛኛው ሻፊዒ መዝሀብ የሚከተል የሆነ እንደሆነ በሻፊዒ መዝሀብ ማስተማር እንዳለባቸው ተገንዝበው በዛ ጀመሩ። ከዚህ የምንወስደው አንድ ትልቅ መልእክት አለ። ምክንያቱም እስልምናው ሰፋ ያለ ስለሆነ የተለያዩ መዝሃቦች ቢኖሩም ሙስሊሙ እንደ አካባቢው የሚከተለው መዝሃብ ዓሊሙ ህብረተሰቡን በሙሉ ወደ እሱ ማምጣት ሳይሆን እሱ ወደ እነሱ መጓዝ ያለበት መሆኑን ያስተማሩ ትልቅ ዓሊም ናቸው። ሀጂ መሐመድ ሳኒ የእስልምና ሃይማኖትን አማኙ በሚገባ እንዲረዳ በቀላል ቋንቋና በአማርኛ ማስተማር ይገባል የሚል እምነትም ነበራቸው። በዚህም ተግባራቸው በእምነቱ ተከታዮች የተወደዱና የተከበሩ ከመሆንም አልፈው በመኖሪያ ቤታቸው ሳይቀር እየተገኙ በርካቶች ዕውቀትን እንዲገበዩ መንገዶችን አመቻችተዋል። ይህ ብቻም ሳይሆን በየአካባቢው መስጂድና የቁርአን ትምህርት ቤትም እንዲገነባ ያበረከቱት አስተዋጽኦ በቀላሉ የሚታለፍ አይደለም። እሳቸው ዘንዳ ሀዲስ የሚባል አለ። ሀዲስ ቀርቼ መጣለሁኝ ብዬ ደሴ እንዳሉ መጣሁኝ። ስመጣ ኑሯቸው ትንሽ በጣም ጠባብ ነው። ቤታቸው 2 ክፍል ነች። አንዷ ክፍል እንደ ሳሎን ትንሽ ናት፣ አንዷ መተኛ። በጣም የጠበበ ነው። እሳቸው ደግሞ የዞሮ ስህን የሚባል ትምህርት ቤት እየሄዱ ያስተምራሉ። ጠዋት ሱብህ ሰግዴ ውስጥ ይሄዱ ያቀሩኛል። ማታ ደግሞ መግሪብ ሰግዴ ውስጥ ኢሻ ያቀሩኛል። እኔ ብቻ ነኝ የምቀረው። ሀጂ ሳኒ ላይ ያልቀራ ያላነበበ ያልተማረ ሰው አታገኘም። ከዑለማዎች ሊቃውንቶች ዛሬ በህይወት ያሉ በኢማምነትም ቢሆን በዑለማዎችም ቢሆን
ሐጅ ሳኒ ላይ ያልቀራ አንዋር መስጊድ አታገኝም። ከገጠር እየፈለሱ እየመጡ እዚህ በአንዋር መስጊድ ባገኟቸው ጊዜ አንዳንድ ነጋዴዎችን እንኳ እያስተባበሩ ባካቸው የሚያስፈልጋቸውን ቀለብ፣ የቤት ኪራይ እንኳ ተባበሯቸው እያሉ አጋጣሚ እኔ ከማስታወሳቸው ሼህ ሰይድ አህመድ ሙስጠፋ ያን ጊዜ በ25 ሳንቲም እየከፈሉ ዳቦ እየገዙ የተማሩ ነበሩ። ዛሬ ያው ትልቅ ዓሊሙን ትልቅ ሙፈሲር ሆኗል የቁርአኑን ማለት ነው። ጠባያቸው ጥሩ ነው። ዕልማቸው ጥሩ ነው። የሰው ክብር አላቸው፣ አላቸው። እኛ ደግሞ በዛ ጊዜ የሚያጅባችሁ በዛ ጊዜ የዘመናዊ ትምህርት አው ከዲነል ኢስላም ይወጣል ያከፍራል ነው የምንለው። እንዴት ይህን የመሰሉ ዓሊም እንዴት አስተማሪ ይሆናሉ ብዬ በጣም አለቅስ ቆጨኝ። ደረስነቴ ደግሞ እንዲጠንከር ያለ ጥሩ ነው። እባክህ ጌታዬ ተዛህ አውጥተህ እንዳው ዲህና ማደሪያ ሰጣቸው እያልኩ ዱዓ ሳረግ ለቁርአን ትርጉም ተብለው እዚህ ተጠሩ። እሳቸውን ብዬ ደግሞ እኔ እሳቸውን ተከትዬ ልክ በሳምንታቸው አዲስ አበባ መጣሁ። ቡኻሪ ሙስሊም ሐዲስ ጨርሼ ለመሄድ እዚህ ደግሞ አዲስ አበባ የሚያቀራ ዳዋ የሚያደርግ ምንም የእስልምና መሪ ምንም የለም። እኔን ተከትሎ ደግሞ ተርየሴ ዑመር የሚባል ተፍሲር ጀምሮ ነበር። እኔን ተከትሎ ደግሞ በሳምንት የመጣ አላህ የእሳቸው ርዚቅ ሆኖ እዚሁ ቀሩ። የኔም ርዚቅ ሆኖ ያው እዚሁ ቀረን። ህብረተሰቡን በተለይ ዑለማዎችን የማዘጋጀት የማስተማር ፍላጎታቸው በጣም ከፍተኛ ስለነበረ ቤታቸው ውስጥ የራሳቸውን ሳሎን ቤት እንደ መማሪያ መድረክ አድርገው በርካታ ትላልቅ ዓሊሞችን ያፈሩ ትልቅ ስብዕና ያላቸው ዓሊም ናቸው። ከዓሊሞቹ መካከል እንግዲህ የተፈለገ እንደሆነ በርካታ አሁን ስማቸውን የምናውቃቸው አንዳንዶቹ ደግሞ አልፈዋል። እነ ሼክ መሐመድ ወሌ፣ እነ ሼክ ዙመካና፣ እነ ሼክ ሙስጠፋ፣ እነ ሼክ ሙፍቲ ሓጂ ዑመርን፣ እነ ሼክ ሰይድ አሕመድ ሙስጠፋ በአቅሳ መስጊድ ኢማም ናቸው። ቁርአን ተፍሲር የሚያስተምሩ ሳዑዲ አረቢያ ላይ ለብዙ ዓመታት ያስተማሩ አሁንም ቲቪ አፍሪካ ላይ ከፍተኛ አስተዋጽኦ እያደረጉ ያሉ ዓሊም ናቸው። በመሰል ሁኔታ ሐዲሱን በተመለከተ ቡኻሪ የሚያስተምሩ ሼክ መሐመድ ዘይን ዛህረዲን የሚባሉ አፍሪካ ቲቪ ላይ ያሉ አሉ። እሳቸውንም ያፈሩ እኚሁ ሼክ መሐመድ ሳኒ ሐቢብ ናቸው። አባቴ በአብዛኛው የሚያስተምሩት የነበረው ቤታቸው ውስጥ ነው። ጠዋት 11 ሰዓት ሲሆን ቤት ውስጥ የሚያድሩ ብዙ ሰዎች አሉ ለመማር። ከነዛ በተጨማሪ ሌሊት በ11 ሰዓት ይመጣሉ ሰዎች ቤት ቆርቆረው። የሌሊት የጠዋት ስግደት አለ። ያ የጠዋት ስግደት ከተሰገደ በኋላ በቀጥታ ወደ ትምህርት ነው የሚሄዱት። ከዛ እስከ 2 ሰዓት ድረስ ከ2 ሰዓት ተኩል ድረስ አስተምረው ወደ መስጊድ ይሄዳሉ። ሰዎች ተከትለዋቸው መስጊድ ይሄዳሉ። ያላቸውን ጊዜ ግማሹን የመስጊዱን ስራ በመስራት ወይም የመጅሊሱን ስራ በመስራት ያሳልፋሉ። ከዛ የተረፈውን እዛው መስጊድ ውስጥ ያስተምራሉ። እንደገና ለምሳ ሲመጡ ተከትለዋቸው ይመጣሉ፣ እዛ ያስተምራሉ። ማታም እንደዚሁ የሚያድሩ ያድራሉ። የሚሄዱ ከምሽት ስግደት በኋላ ከ2 ሰዓት በኋላ ነው ወደ የቤታቸው የሚሄዱትና 90% 95% ይባላል ጊዜያቸው የሚያሳልፉት በዚህ አይነት ሁኔታ ነው። ሐጂ ሳኒ በከተማ ሆነው በከተማ መኖራቸው አይደለም። እሳቸውም ከገጠር ነው የፈለሱት መሰረታቸው። ስለዚህ በዛ የነበሩትን ድጎማ በመስጠት ምክር በመስጠት ትልቅ ሚና ተጫውቷል ማለት እችላለሁኝ። ስለዚህ ለነኛ ደግሞ በአጀም የሚባል እየተጻፈ በአጀም ማለት እንግዲህ ፊደሉ በአረበኛ ሆኖ በአካባቢ ቋንቋ ምክንያቱም ኢንስቲትዩት የለም፣ ትምህርት ቤት የለም በገጠር በዛ የጻፉን ያላርብቶ አደርና አርሶ አደር የሚሰማ ጅማ ያነበበ ህብረተሰብ ዲኑን ጠብቆ እንዲቆይ ትልቅ ሚና ተጫውቷል። ስለዚህ ሐጂ ሳኒ ዑለማዎችን በገጠር የነበሩትን በመደጎም በመደገፍና በመምከር ትልቅ ሚና ነበራቸው ማለት እንችላለን። የሐጂ መሐመድ ሳኒ አሻራ
በአዲስ አበባ ብቻ የተገደበ አልነበረም፣ በገጠሩም ተስፋፍቶ ነበር ማለት እንችላለን። ይህ ሁሉ በአዲስ አበባ ውስጥ ላለ ኢማም ዓሊም እሰወ ሰበብ ነው። ምክንያቱም የእሰውን ብዬ መጣሁኝ። እሰውን እያለ ብዙ የመጣለ፣ እኔን እያለ ብዙ የመጣለ፣ እኔን እያለም የመጣው መሰረቱ እሰው ነው። እሰውንም እያለ የመጣው መሰረቱ እሰው ነው። በአዲስ አበባ ውስጥ ኢማምን ሁላ የነሸሩ ዑለማኡን ሁላ የዘረጉ ዲነል ኢስላምን የዘረጉ ምንም የማያጠራጥር ሐጂ ሙሐመድ ሳኒ ነው። ሐጂ በጭንቅላታቸውን የሚያውቁት ሐዲሶቹን እንደ ተራ ዓሊም አይደሉም። ቀደም እንዳልኩት ምሁርም ናቸው። ቢሮአቸው ገብተው ካሰገዱና ከቤት ከመጡ በኋላ ቢሮ አላቸው። ቢሮአቸው ልክ መለስተኛ ላይብራሪ ነው። ሁልጊዜ ሲያነቡ፣ ሲጽፉ፣ ሲያነቡ ነበሩ። እንግዲህ እንደ ወትሮው ዑለማዎቻችን በአብዛኛው ኹጥባ ሲያደርጉ የተጻፈና የተዘጋጀ መጽሐፍ ላይ የነበረው ኹጥባ የሚያደርጉት። ሐጂ ግን የአካባቢውን ሁኔታ አይተው መንፈሳዊ ትምህርቱን ለአካባቢው ምቹ በሆነ መልክ ቀርጸው ሳምንታዊ ጁምዓ ላይ የሚሰጡትን ኹጥባ በዛ መልክ ሲያቀርቡ የነበሩ ናቸው። የሀበሻው ሙፍቲ ነበር የሚባሉት በጊዜ ብልህነታቸውና እውቀታቸው መስፋቱ ነው። ይሄ ቁርአን አሁን በአማርኛ ሲተረጎም አንዱ ከሳቸው ናቸው። እስልምና ጉባኤ ሲመሰረት እሳቸው ናቸው። ከማረሳው ከጠቆሙኝና ከነገሩኝ የሆኑ ተማሪዎች ይሄ ደረሳ እንላቸዋለን፣ እሳቸው ከአንዋር መስጊድ እየመጡ ይቀሩ ነበር። እንግዲህ ከዛ ሲመጡ ኪታብ ነበር ሐጂ ሙሐመድ ሳኒ ይዘው የሚመጡት። አንዱ ቫለም ብቻ ወደ 6-7 ሊኖረው ይችላል። ስለዚህ አንዱ ተማሪ አንዱችን ማታ ማታ መረጃ እንደሆነኝ ወይም ተጨማሪ እውቀት እንዳገኝ አንዷን ኪታብ ያወሱኝ ይላቸዋል። እሺ ብለው ይሰጡታል። እሺ ከሰጡት በኋላ ወስዶ ይሸጠዋል። ለካ አልመለሰላቸውም። ከዛ ሲዞሩ አንዋር መስጊድ ዙሪያ ላይ ሲሸጥ በአደባባይ ያገኙታል። እንደው ባካችሁ እቺ ኪታብ ጠፍታ የነበረ ልግዛችሁና ልውሰዳት ብለው ገንዘባቸውን ከፍለው ወሰዱ። ሰማሽ? ከዛ ልጁ አፍሮ ይመጣል። አትቸገር፣ እኔ ገንዘብ መልሼዋለሁኝ። ምክንያቱም አንዱ ባለም ነበር የጎደለባቸው። ለምን ጠንከር ያለ አቋም አይሰጡም ስናቸው፣ ኧረ ደግሞ እውቀት ለማግኘት ብሎ እየመጣ ቢሸሽሳ። ስለዚህ ወጭ እዚህ ድረስ ነበር እንግዲህ ሰዎች እንዲማሩ ሲጋብዙ የነበረው፣ እንዲያከብሯቸው ልዩ ተሰጥቶ ነበራቸው ማለት እንችላለን ሐጂ ሙሐመድ ሳኒ። ሐጂ እንግዲህ የተለያዩ የአመለካከት ያላቸውን ሰዎች እንዴት አርገው አንድ አርገው አብረው እንዲሰሩ እንዳደረጉ ስንመለከት የእሳቸውን ስብዕና ያመለክታል። ሐጂ በነገራችን ላይ ስለ መጽሐፋቸው ሳይሆን ያስተማሩትን መሰረተ ሀሳብ ስንይዝ ነው ማንነታቸው የምናውቀው። ታላቅ የዳዕዋ ሰው ነበሩ። ትምህርት አዲስ አበባ ውስጥ ብቻ መቆየት የለበትም። በየጁምዓው እሳቸው ካሉበት መስጊድ ውጪ 12 ትላልቅ መስጊዶች ተመርጠው ዓሊሞች ተዘጋጅተው ርዕስ ተመርጦ በየመስጊዱ ሄደው እንዲያስተምሩ ይደረግ ነበር። በሚልኩበት ጊዜ ደግሞ ጥንድ አድርገው ነበር የሚልኩት። የሻፊዒ መዝሀብ አመለካከት ያለው ሰው፣ የሐነፊ መዝሀብ ያለው አመለካከት ያለው ሰው በጋራ ሆነው አንዱ ትምህርቱን ያዘጋጃል። በሚያቀርብበት ጊዜ በዚህ መስጊድ ላይ ያዳምጣል። በሚቀጥለው ጊዜ ደግሞ አሁን የሰጠው ሳይሆን ሌላው ዓለም የሚሰጥበት ሁኔታ ላይ አብሮ እንዲሰጡ ይደረግ ነበር። ከአዲስ አበባ ውጪ 50 ኪሎ ሜትር በአራቱ አቅጣጫ 50 ኪሎ ሜትር ራቅ ብለው ባሉ መስጊዶች ዓሊሞች ሄደው ትምህርት የሚሰጡበት ሁኔታ ይደረግ ነበር።
በሁለተኛው ሳምንት ደግሞ 100 ኪሎ ሜትር ራቅ ብለው ትምህርት የሚሰጥበት ሁኔታ ነበር። ሀጂ በነበሩበት ጊዜ የዳዕዋ ስራ በ14ቱም ክፍላተ ሀገራት በመጀመሪያ ዙር 7ቱን ክፍላተ ሀገራት ያኔስ ክፍለ ሀገር ነበር የሚባሉት እንደ ዛሬ ክልል ሳይሆን ሄደው የሚያስተምሩበት ሁኔታ ታላላቅ ዑለማዎች ከአዲስ አበባ ወጥተው ክፍለ ሀገር ገብተው ከዓሊሞች ጋር ተዋውቀው ትምህርት ሰጥተው የሚመለሱበት ሁኔታ ሁሉ ዘርግተው ነበረ። ብራንቹን ዑለማዎች ተማሪዎችን ችሎታቸውን እያዩ ወደ አረብ ሀገር የሄዱ ተጨማሪ ትምህርትና እውቀት እንዲቀስሙ ተመልሰው ለወገኖቻቸው እውቀትን እንዳዳብሩ የኢትዮጵያን ታሪክ እንዳሳውቁ ትልቅ ምዕራፍ የተጫወቱ ትልቁ ዓሊም ናቸው። እንደ ሀጂ መሐመድ ሳኒ በሌላው ዓለም የተወለዱና ዜግነት ቢኖራቸው ምን ያህል ሐውልት በተሰራላቸው፣ ምን ያህል አደባባይ በተሰራላቸው፣ ምን ያህል ተአምር በታሪካቸው በተጻፈ በተነበበ ረሃብን፣ ድህነትን፣ ኋላ ቀርነትን እንኳን ለመቅረፍ ትልቅ ሚና ትልቅ ጨዋታ የተጫወቱ ሰው ነበሩ። ሀጂ መሐመድ ሳኒ በነበሩበት ዘመን በመሰረተ ትምህርት ማዕከላዊ ኮሚቴ በ1977 ዓመተ ምህረት በድርቅ የተጎዱ ወገኖቻችንን ለመርዳት በተቋቋመው ብሔራዊ የእርዳታ አስተባባሪ ኮሚቴ፣ ህገ መንግስት አርቃቂ ኮሚቴና በብሔራዊ ሸንጎ በአባልነት ከተሳተፉባቸው ሀገራዊ ጉዳዮች መካከል ጥቂቶቹ ናቸው። በ77 ድርቅ ጊዜ እንደሚታወቀው አገራችን ከፍተኛውን ድርቅ ያስተናገደችበት ነው። 77 አንደኛው የእርዳታ አሰባሳቢ ክንፍ አባቴ የመሩት ቡድን ነው። እሳቸው የመሩት ቡድን ወደ አረብ ሀገራት በመሄድ ከፍተኛ የእርዳታ በማሰባሰብ ወደ ሀገር ይዘው መምጣት ለሚመለከተው የመንግስት አካል ጋር ያ እርዳታ ለተጎጂው ህብረተሰብ እንዲደርስ ተደርጓል። በጣም ተቀባይነት አላቸው። በጣም ትልቅ ስም አላቸው። በጣም ትልቅ ዝና አላቸው፣ ክብር አላቸው። ይሄ የስራቸው አስተዋጽኦ ነው። በጣም ኒውትራል ነበሩ። በጣም ፍሌክሲብል ነበሩ። እንዲህ ግትር የሆነ አቋም የላቸውም ነበር። ነገሮችን የሚፈቱበት የሚያዩት መንገድ በጣም ይገርማል። የአሁኖቹ ዳኢዎቻችን ወይም ደግሞ የአሁኖቹ ኡስታዞቻችን ከሳቸው ሊማሩ የሚገባው በጣም ብዙ ነገር እንዳለ ይሰማኛል። ህዝቡን አንድ አድርጎ ለመያዝ ህዝቡ ባንድ እስልምና በሚባል መንገድ ላይ ባንድ አስተሳሰብ ባንድ እንትን ላይ እንዲሄድ አንድነትን ለመፍጠር የእሳቸው መንገድ በጣም ወሳኝ ነው ብዬ አምናለሁ። በደርግ ጊዜ የነበረው የሸንጎ አባል ነበሩ። እንግዲህ ያን ጊዜ መንግስት የሚመድባቸው ሰዎች ለይስሙላ ያው በየቀበሌው ይመረጣሉ ነው የሚባለው፣ ግን በህዝብ ተመርጠው የሸንጎ አባል ሆነው አገልግለዋል። የእስልምና እምነት ተከታዮች ልጆቻቸውን ዘመናዊ ትምህርት ማስተማር ከሃይማኖቱ ያርቃል ከሚል አስተሳሰብ ወጥተው ዘመናዊ ትምህርትን ጎን ለጎን እንዲያስኬዱና ከዘመኑ ጋር እንዲራመዱም ትልቅ ሚናን ተጫውተዋል። ይህ ብቻም ሳይሆን እርሳቸውም ዘመናዊ ትምህርትን ለማሳያነት ከመማርም አልፈው ያስተምሩም ነበር። ወላሂ ሀጂ ሳኒ ትልቁ ስጦታቸው ጥልቅ እውቀት አላቸው። ዓሊም ናቸው። በማንኛውም በሰላማዊ ሃይማኖት ዓሊም ናቸው። ደግሞ የሚገርመው ነገር ዘመናዊ ደግሞ ትምህርት አላቸው። እንግሊዘኛውን ሲያነቡት ልክ እንደ አማርኛ ነው የሚያነቡት። ዘመናዊ ትምህርት ላይ እንግዲህ እስከ 12ኛ ክፍል በመደበኛ ትምህርት ተምረው ከዛ በኋላ በአስተማሪነት ተመድበው እስከ ምጽዋ ድረስ በቀድሞ በኃይለ ሥላሴ ዘመነ መንግስት የኤርትራ ጠቅላይ ግዛት ያው የኢትዮጵያ አካል ስለነበረ አስመራና ምጽዋ አካባቢ ተመድበው ያስተምሩ ነበር። ከዛ ከተመለሱ በኋላ ደግሞ ወይዘሮ ስህኒን ትምህርት ቤት እንዲሁ በአስተማሪነት ተመድበው ይሰሩ ነበር። ደሴ ወይዘሮ ስህኒ ትምህርት ቤት በሚያስተምሩበት ጊዜ በመጀመሪያ የግብረ ገብነት አስተማሪ ሆነው ነበር የገቡት። የግብረ ገብነት አስተማሪ ማለት ያን ጊዜ ከካሪክለም ውስጥ አንዱ ሆኖ
ለሁለት የግብረ ገብነት አስተማሪዎች ይመደባሉ በየትምህርት ቤቱ በተለይ ለሙስሊሙ ለብቻ ለክርስትና እምነት ተከታዮች ደግሞ ለብቻ። አባቴ ለክርስትና እምነት ከተመደቡት የሃይማኖት አባት ጋር በጭራሽ አይለያዩም። ከትምህርት ቤት ሲወጡ አንድ ላይ ይወጣሉ። ወደ ትምህርት ቤቱ የሚወስደው መገንጠያ ጋር ሲደርሱ ከዛ ተጨባብጠው አንደኛው ወደዚህ አንደኛው ወደ የቤቱ ይሄዳሉ። ሲገናኙም እዛ ተጠባብቀው ተገናኝተው አንድ ላይ የተጫወቱ ትምህርት ቤት ይሄዳሉ እና ለሌላው እምነት ከፍተኛ አክብሮት አላቸው። በ1963 ዓመተ ምህረት የአንዋር መስጂድ ዋና ኢማም ሆነው መሾማቸው የእምነቱን ተከታዮች በሰፊው አግኝቶ ለማስተማር ትልቅ እድልን አመቻችቶላቸዋል። ይህ ብቻም ሳይሆን የሙስሊሙን ማህበረሰብ መብት ለማስከበርም በርካታ ስራዎችን ሰርተዋል። በመጀመሪያ ደረጃ የሰላም አምባሳደር ናቸው። በርካታ ጥያቄዎች ከሙስሊሙ ህብረተሰቦች ይመጡላቸዋል። ቁጭ ብሎ ለእያንዳንዱ ጥያቄ መልስ ሰጡ። በጽሁፍ መሰጠት ያለበት ከሆነም በጽሁፍ ሲሰጡ ቆይተዋል። የኢድ አረፋ በዓል እና የመውሊድ በዓል ኢትዮጵያ ውስጥ እንዲከበር ከለስላሴ መጨረሻ ዘመን ዓመታት ጀምሮ እስከ ደርግ መጀመሪያ ጊዜ ሲታገሉ ቆይተው ይሄንን በአዋጅ እንዲታወጅ አድርገው እንዲፈቀድ ተደርጓል። ከዛ በፊት እስልምና ሃይማኖት በዓል እንዲኖረው ተብሎ እንትን የተባለበት ጊዜ የለም። እንዲህ የሚከበርበት ጊዜ ወቅት አልነበረም። ያንን አድርገዋል። ከዛ በኋላ ደግሞ ከደርግ ካለፈ በኋላ ደግሞ ያው የህትመት ውጤቶች ላይ የመጣው መጠነኛ ለውጥ የህትመት ውጤቶች በደንብ እንዲሰራጩ በደንብ እንዲስፋፉ ተደርጓል። መሰረቱ ግን ሀጂ መሐመድ ሳኒ ሀቢብ ያስቀመጡት ነው። ይሄኛው እንግዲህ ከሁሉም በጣም በላጭ የሆነውና ታሪካዊ የምንለው ኦሪጂናል ደብዳቤ ነው። በጣም ትልቅ እንትን ነው። ምክንያቱም ኢትዮጵያ ለመጀመሪያ ጊዜ ኢድ አልፈጥር በዓል በብሔራዊ ደረጃ ሲከበር ሀጂ መሐመድ ሳኒ ሀቢብ የታላቁ አንዋር መስጊድ ኢማም ሆነው በዓሉን በመሩበት ወቅት ያደረጉት ንግግር ነው። ይሄ በጣም ትልቅ እንትን ነው። ኦሪጂናል ዶክመንት ነው። እንግዲህ በወቅቱ የነበረውን ደስታም በመግለጽ መንግስትንም በማመስገን የነበረውን መንግስት በማመስገን በክብር እንግድነት የተገኘም ባለስልጣን ነበርና እሱንም በማመስገን በኋላ ላይ መልካም በዓል ብለው ምስራች ንግግር ያደረጉበት ደብዳቤ ነው። ኢማምና አድርጋቸው ብሎ የዛ ጊዜ ሸህ ተብዬ የምማከረው እኔ ነኝ። እሳቸው ቁርአን ተረጎሙ ተብሎ ሰው ይቃወማል። ከዛ በፊት ቁርአን በአማርኛ ስላልተረጎመ ከቶም ሰው ከፈሩ ምናሉ እያለ ብዙ ይሳደባል። እኔና ያማከሩኝ የአንዋር ኮሚቴዎች እኔን ያማከሩኝ ምን አልኳቸው? መቼም በአርዱል ሐበሻ በአገራችን ውስጥ በጠባይም በአቋምም በእውቀትም በችሎታም ተሳቸው የተሻለ ሰው አይገኝም። ጥሩ ሰው ናቸው እሳቸውን ኢማም ብታረጓቸው በጣም ጥሩ ነው ብዬ ነው የሰጠዋቸው። በእስልምና ጉዳዮች ከፍተኛ ምክር ቤትን ከማቋቋም ጀምሮ በመምራት እስከ ዕለተ ሞታቸው ድረስ አገልግለዋል። በዛን ዘመን እንዳሁኑ አልነበረም። ገንዘባቸውን ገዚያቸውን እያወጡ እንጂ ከእስልምና ጉዳዮች ከፍተኛ ምክር ቤት የሚገኝ ነገር አልነበረውም። የሚገርመው ዋና ኢማሙም ሆነው ሲገቡ 150 ነው ደመወዙ 150 ብር እስቲሞቱ ድረስ 350 ናት ደመወዛቸው። ነጋዴ ያግዛቸዋል። ያህያ የሚባል ደግሞ ሰውጭ ያመጣ እሱ ያግዛቸዋል ይረዳቸዋል እንጂ ደመወዛቸው 350 ነች እስከሚሞቱ ድረስ።
ደብዳቤዎቹ እንግዲህ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ተብሎ ነው ለመጀመሪያ ጊዜ የተቋቋመው እና አሁን ይሄ ለምሳሌ እሳቸው ሹመት ያገኙበትን ነው። ከሁሉ አስቀድሞ የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ መመሪያ አባል ሆነው በመመረጦ እንኳን ደስ አለው እያል ልባዊ ደስታችንን በመግለጽ የታለቦትን ከባድ ኃላፊነት በቅንነት በትጋትና ጉባኤውን ለማገልገል እንዲያስችሎ አላህን እንለምናለን። የመንፈሳዊ ጉባኤው ስራው የተቃና ይሆን ዘንድ በማሰብ እርስዎ በኢትዮጵያ እስልምና ጉዳዮች ከፍተኛ ምክር መምሪያ በጉባኤ ዋና ሊቀመንበርና የፈትዋ ኮሚቴ አባል ሆነው እንዲሰሩ መወሰኑን እየገለጹ በተመደቡበት ስራ ተጠንቅቀው መልካም አገልግሎት እንዲያበረክቱ አደራ ጭምር አስታውቃለሁ ይላል። ሙስሊሞች ታላቁን በሀገር ውስጥ እንግዲህ የሚዘከር የመብት ሰላማዊ ሰልፍ በአዲስ አበባ ከተማ ያደርጉና ከፍተኛ ህዝቡን በሙሉ ያሳተፈ ከተማውን ያጥለቀለቀ ሰልፍ ተደርጓል። የመብት ጥያቄ ነበር። በዚህ ጊዜ ህብረተሰቡ ለማወናበድ የሚፈልጉ ወገኖች አሉ። ሀጂ በዚህ ሁኔታ ህብረተሰቡን ለአደጋ ሊያጋልጡ አልፈለጉም። ምን ያደርጋሉ? የሀገር ሽማግሌዎችን፣ ምሁራኖችንና እንዲሁም ደግሞ ታላላቅ ዑለማዎችን ሰብስበው እኛ የችግር መንስኤ መሆን የለብንም፣ መሆን ያለብን ይህን ነገር ከሚያረጋጉት ወገኖች መሆን አለብንና ለጊዜው ወዴት ይሄዳል የሚባለውን ነገር እንመልከት ብለው ያረጋጉ ሰዎች ናቸው። አባቴ ከእናቴ ከወይዘሮ ኩብራ ሰይድ የወለዷቸው 8 ልጆች ነን። አብዛኛውን የቤተሰብ ኃላፊነት ወስዳ ቤቱን ስትመራ የነበራችው እናቴ ነች። አባቴ አንድም ቀን ልጅ ሲቆጡ ሰምቼ አላውቅም። እስከ ህይወታቸው መጠን ድረስ ልጆች ሲያጠፉ እናቴን ተጣርተው አንድ ነገር በያቸው ከሚሉ በስተቀረ ተናግረው አያውቁም። እኔ በጣም የምፈራቸው ሰው ነበሩ። በጣም ከልክ በላይ ፈራቸው ነበርና አባቴ እስከሚሞቱ ድረስ እስከማስታውሰው በህፃንነቴ አላውቅም። ነፍስ ካወቅኩ ጊዜ ጀምሮ ግን አባቴ አጠገብ ቁጭ ብዬ ተመግቤ አላውቅም። በጣም ነው የምፈራቸው የነበረው። ተናግሬያቸው አላውቅም። ሀጂ መሐመድ ሳኒ እኔ የማውቃቸው በውጭ ነው፣ በሀገር ውስጥ አይደለም። ያን ጊዜ እኛ ህፃናቶችን መካ ውስጥ ሀጂ መሐመድ ሳኒ በሚመጡበት ጊዜ እሳቸውን ይዘን ወደ ሐረም ልትቀደሰው ሐረም እንገባለን። ከዛ ምክራቸውን ይሰጡናል። ስለ ኢትዮጵያ ገጽታ ይነግሩን ነበረ። ስለ ኢትዮጵያ ማንነትና ምንነት መዲናም ሲሄዱ የኢትዮጵያኖች ታሪክ በነቢዩ ዙሪያ ምን እንደሚመስል፣ የእስልምና ታሪክ እንቅስቃሴ ምን እንደሚመስል እኛንም ያስተምሩ ነበር። እሳቸው ከዚህ ነው የመጡት። እኛ ያደግነው መካ ውስጥ ነው። ግን አንድ ጊዜ ማስታውሰው ማረሳው ከመግሪብ እስከ ኢሻ ፕሮግራም ነበረ። ሰይድ አሉይ ማሊኪ እዛ ደርሰን ተመልሰን ሙከቢራ የምንላት እዛ ነው የሚያደርጉባት ቦታ ስራለች። እዛ ተቀምጠን ያው ወንድሜን በጎን የነበረ በአጋጣሚ ኋላ ደም አሉኝ። እየተማርክ ነው አሉኝ። ያው ትምህርትህ ምንድን ነው ሲሉኝ ዘመናዊ ትምህርት ነው እየተማርኩ ያለሁት። አይ ሐዲስና ቁርአንንም ቀላቅላት አሉኝ። ያው በመሻይኾች ከመግሪብ እስከ ኢሻ እሰማለሁ እመገባለሁ አልኳቸው። ታውቃለህ ወይ ከዚህ ቦታ ላይ ምን እንዴት ተንቀሳቀስ አሉኝ። በኋላ ምንድነው የተንቀሳቀሰው አልኳቸው። ይህ እስልምና እኮ ስደቱ ከዚች ቦታ ነው የወጣው ከዚች ከመካ። ሀጂ መሐመድ ሳኒ አላህ ለሚወደው አኽላቃቸው ጥሩ አኽላቅ ነው። አላህ የሰጣቸው አኽላቅ ችሎታ ሰጥቷቸዋል፣ ሒልም ሰጥቷቸዋል። ቢሰርባቸው ቢያዋግዟቸው ምን ቢሏቸው ምንም መልስ አይሰጡም። ሁለተኛ ዒልም ሰጥቷቸዋል። ዒልማቸው መቼም እንግዲህ በሀበሻ በሀገራችን ተሳቸው የተሻለ ሰው ይገኛል ማለት አይቀሰድም። ሌላው ለሁሉም ተናናሽ ናቸው። እንግዲህ እማቀላቸው ጠባይ ባጭሩ ተዋዱእነታቸውን፣ ለሰው መተናነሳቸውን፣ እውቀታቸውን፣ ችሎታቸውን ይህንን አውቅላቸዋለሁ። አንድ መጽሐፍ ለመጀመሪያ ጊዜ መልእክተ እስላም በሚል ርዕስ ጽፌ የሚያርምልኝ ዓሊም ስፈልግ ሐጂ ኢብራሂም አብዱሰላም የሚባሉ
እሳቸው መጽሐፉን ካዩ በኋላ ይህን ሐጂ ማየት አለባቸው ብሎ ሐጂ መሐመድ ሳኒ ሐቢብ ጋር ወሰዱኝ። እዛ እንግዲህ መጽሐፉን ካዩ በኋላ ሐሚ በመጽሐፉ በጣም ደስ ብሏቸው በራሳቸው ብቻ መጽሐፉን ከማየት ይልቅ ኮሚቴ ለማቋቋም ፈለጉ። የኮሚቴ እንግዲህ ከዑለማዎችና ከምሁራን የተውጣጣ ኮሚቴ ነበረ። እዛ ኮሚቴ የመጽሐፍ እንግዲህ ሪቪው ሲደረግ ወይንም መጽሐፉን ሲያዩት ለሌሎችም ተመሳሳይ መጽሐፎች ወደፊት ለሚመጡ ይህ ኮሚቴ አብሮ ሆኖ እንዲሰራ ከሳቸው ጋር ጥያቄ ያቀርቡና ኮሚቴውም ተስማማ ሞሮለስ። በዚህ አጋጣሚ ስለ ሐጂ የበለጠ ማወቅ ጀመርኩ። ሐጂ መሐመድ ሳኒ አሁን እኛን ሁላ ለማፍራት አዲስ አበባ እንዲያርጉ ዑለማ ለመፍሰስ ለዚህ ሁላ ዑለማ ምክንያት የሆኑ ሐጂ መሐመድ ሳኒ ናቸውና በጣም አስተዋጽኦ ያደረጉ፣ የዕልም አስተዋጽኦ ያደረጉ፣ የሰላም አስተዋጽኦ ያደረጉ፣ በኋላም ደግሞ የደርግ አባልም ነበሩ። ተክርስቲያኑ አቡነ ተክለ ሃይማኖትም ይባሉ ነበሩ። እሳቸው ጋር የደርግ አባልም ነበሩ። እንግዲህ የመጅሊስ አላላችንም ደግሞ ለመጅሊሱም የዛ ጊዜ ፕሬዚዳንት አይባልም ሊቀመንበር ነው። የመጅሊሱም ሊቀመንበር ነበሩ። ዓለም አቀፍ የሆኑ ሃይማኖታዊ ስብሰባዎችም ተካፍለዋል። በጣም ብዛት አላቸው። ሃይማኖታዊ የእስልምና የአረብ ሊግ ስብሰባዎች ላይ በታዛቢነት ኢትዮጵያ አባል ባትሆንም ሌሎችም ሃይማኖቱን የሚመለከቱ ዓለም አቀፍ የሆኑ ስብሰባዎች ላይ ሶቪየት ህብረት በሚባልበት ጊዜ ሶቪየት ህብረት ሂደው ተካፍለዋል። ሊቢያ፣ ሌሎችም ሀገሮች እንደዚሁ ተካፍለዋል። አገር ውስጥም የአረብ ሀገራት ወይም የሙስሊም ሀገራት መሪዎች በሚመጡበት ጊዜ ተቀብለው ብዙዎችን አነጋግረዋል። ያው የሙስሊም ተወካይ ሲሆኑ በወቅቱ ከነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጋር የጠበቀ የስራ ግንኙነት ነበራቸው። እንደዚህ የስሙላ ወይ የዲፕሎማሲ የፕሮቶኮል ምናምን ሳይሆን አብሮ የሚሰሯቸው ብዙ ስራዎች ነበሩ። እንደ ሀገር እኩል ነው መብታችን። እነሱም በጣም ፖዚቲቭ የነበሩ አባት ነበሩ። በሰዓቱ ከእሳቸው ጋር ጥሩ ግንኙነት ነበራቸው። ከአቡነ ተክለ ሃይማኖት ጋር በጣም የቀረበ ግንኙነት ነበራቸው። አቡነ ተክለ ሃይማኖትም ትልቅ የኦርቶዶክስ አባት ነበሩ። በጣም በእምነታቸው ጸንተው አማኙን በትክክለኛው መንገድ መርተው ለጥቅም ልዩ መደለያ አልገዛም ብለው በነጠላ ጫማና በባዶ እግራቸው ቤተ ክህነት ውስጥ ገብተው ያለፉ ሰው ናቸው እና ብዙ ታሪክ ያላቸው አባቴም እንደዛ ናቸው ብዬ ገምታለሁኝ። በዓል ሲኖር አብዮት አደባባይ ዝግጅት ኖሮ ቤተ መንግስት ሲጠሩ አባቴ በታክሲ ነበር የሚሄዱት። የታገሉትም ለጥቅም ሳይሆን ሐጂ ሳኒ መኖሪያ ቤት እንኳ አልነበራቸውም። ማለት ትንሽ መጠለያ ነበራቸው። መኪና እንኳ አንድ በጎ አድራጊ ነው ሲሰጣቸው እጅ መኪና እንኳ ገዝተው ያ ሁሉ ችሎታ እያለ እንዴት ሐጂ መሐመድ ሳኒ በእግራቸው ይሄዳሉ ብሎ አንድ ማርኬዝ መኪና ገዝቶ ነው ያበረከተላቸው። መጅሊሱን ወይም ደግሞ ምክር ቤቱን የእስልምና ጉዳዮች ምክር ቤቱን ለማቋቋም በተደረገው እንቅስቃሴ ውስጥ ለዚህ ምስረታ ተገቢ ይሆናሉ ያሏቸውን ሰዎች በማሰባሰብ በማስተባበር እና በመጨረሻም መጅሊሱን በመመስረት እና የመጀመሪያው ሊቀመንበር ሆኖ እስከ ዕለተ ሞታቸው ድረስ እስከ 1981 ዓ.ም ድረስ በሊቀመንበርነት የመሩት ትልቁ ነው። አባቴ በድንገተኛ የልብ ህመም ነው የሞቱትና ሙስሊሞች ብቻ አይደሉም የቀበሯቸው። ሌሎች እምነትም በተለይ የኦርቶዶክስ አባቶች የኦርቶዶክስ አማኞች እኩል ከሙስሊሙ ጋር ነው የቀበሯቸው። አንዋር መስጊድ የራጉኤል ጎረቤት አጎራባች በመሆኑ እዛ አካባቢ ያሉ
ሙስሊሙ ክርስቲያኖችም በጣም ያከብሯቸው የነበሩ አባቴ ናቸው። በኢትዮጵያ ውስጥ ብቻ ሳይሆን ብዙ ሰዎች ከሌሎች አገሮችም ትልቅ ሰዎች ቀብር ስነ ስርዓት ጋር ያወዳድሩታል። የአባቴን የቀብር ስነ ስርዓት የመጀመሪያው ረድፍ እንትና እስላም መቃብር ኮልፌ ሆኖ የመጨረሻው እዚህ አንዋር መስጊድ ነበር ማለት የአዲስ አበባ ህዝብ የቀረ የለም እሳቸውን ለመሸኘት የወጣው ያን ጊዜ። ይሄ ምን ያሰኛል? በዛን ጊዜ ያነበብኩት እውነትም ሀጂ ሳኔ ያልታወቁ ከንዝ ነበሩ። ከንዙ ማለት ልዑል ነበሩ ማለት እንችላለን፣ እንቁ ነበሩ ማለት እንችላለን። ግን ሳናቀው ማንነታቸውን የተሰናበቱ ሰው ናቸው ማለት እንችላለን። አሁን ያንን ታሪካቸውን ማስታወሱ ያስፈልጋል ማለት ነው። እሳቸው ሲሞቱ አስታውሳለሁ። አያቴ ደሴ ከተማ ላይ የሆነ ሰው መጥቶን መርዶ ሲነግራት ተማሪ ያለሁኝ ለቅሶ ተቀምጣለች። አለቀ። ምንም ዝምድና የለንም። እንግዲህ ምን ያህል ፓወራቸውን ተመልከች። አሁን የእሳቸው የደሴ ሰው ስለሆኑ ምናምን አይደለም። ሌላ ሪሞት ኤሪያ ላይ ሌላ ቦታ የሚደርስ ስለሳቸው ብታወሪ ተመስጦ የማያወራሽ ተመስጦ መልስ የማይሰጥሽ ሰው የለም እና የነበራቸው ተጽዕኖ በጣም ከባድ ነው። በጣም